ከአላህ ስሞች ውስጥ ትኩረት አድርገህ ያላየኸው አለ? ሙእሚን ሚለው የአላህ ስም። ሙእሚን ማለት እኔ እናንተ እንደምናውቀው አንድ በአላህ ያመነ ሚሰግድ ሚጾም ትንሽ ውስጡ ኢማን ያለ ሰው ማለት ነው። ወላኪን አዚዝ ላሰል የአላህ ስም ሲሆን ትርጉሙ ጥልቅ ነው የሚሆነው። ከትርጉሞቹ ውስጥ መታመን ማለት ነው። ቃል ከገባ ቃሉን የማያፈርስ የቁሉል ሐቁ ሱብሓነ ኢነላሃ ላ ዩኽሊፉል ሚዓድ። አላህ ቃሉን አያፈርስም። ባሪያዎቹን ዱንያ ላይ በርዝቅ በአፍያ አንበሻብሸው ነገ አኺራ ላይም የኸይር ስራቸውን ምንዳ ይሰጣቸዋል። ሙእሚን ነው አላሁ ጀለ ወዐላ ባሪያው እሱን የጠረጠረበት ቦታ ላይ ያገኘዋል። የቁሉል ሐቁ ሱብሓነ አና ዒንደ ظኒ ዐብዲ ቢ ፈልየظነ ቢ ማ የሻ። እኔ ባሪያዬ የጠረጠረኝ ያሰበኝ ቦታ ላይ ይገኛለሁ። ባሪያዬ በፈለገው ያስበኝ። ሙእሚን ነው አላሁ ጀለ ወዐላ አዚዝ ላሰል ባሪያዎቹን ስጋታቸውንና ፍርሃታቸውን በደህንነትና በሰላም ይተካላቸዋል። ያ አላህ ያ ሰላም። It is the first time for me to know this አዚዝ ላሰል። ከዚህ በፊት ይህን የአላህን ስም በዚህ መንገድ አይተኸው ታውቃለህ? ሀሳብህን ኮመንት ላይ ጠብቃለሁ። ቪዲዮ ይሸረር ከዝ ወዳላል ኸይሪ ተፋይልህ